ይኸው እየሰራ ነው። አሁን ሞንታሮ ቢሰካ በደንብ ይሰራል ማለት ነው። ይህ ሳይድ ይህ እንደዚህ ወደዚህ አንድ ቻናል ነው፣ ይህ ወደዚህ አንድ ቻናል ነው። ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ምን እናያለን መሰላችሁ? አንድ ሚክሰር ነው፣ ስቴሪዮ ፓወር ሚክሰር ነው። ስለዚህ ምን እናደርጋለን ማለት ነው? ፈተን ፓወር ሰጠን እናያለን ማለት ነው። ችግሩን ከመጀመሪያው ጀምራችሁ ከተከታተላችሁ ታተርፉበታላችሁ። እንቀጥል። ስለዚህ ፓወር ከመስጠታችን በፊት ጨርሰን እንፍታውና እንደዚህ ከጀርባው ይሄን ነው የሚመስለው ማለት ነው። ፓወር ሰጠዋለሁ። ፓወር ስንሰጠው ያለው ችግር ምንድነው? ያው ኦን ስናረገው እንደዚህ ኦን ይሆናል ማለት ነው። በሚሰራበት ሰዓት ሲግናል እነዚህ ኤልኢዲዎች ፐርፐዝ ሊኔት የተቀመጡት ምን ያደርጋሉ ማለት ነው? ማይክ ወይም ደግሞ ስታወሩ ምን ይሆናል ማለት ነው? ይጨምራሉ ማለት ነው። ይሄ የፓወር መስመር ነው ማለት ነው። ስለዚህ ጸጥ ነው ያለው። ነገር ግን ኦን ኦፍ ስዊቹ እንዳያችሁት ይበራል። ስለዚህ ችግሩ ምን ሊሆን ይችላል የሚለውን ነገር አብረን እናያለን ማለት ነው። ጥንቃቄ ማድረግ መቻል አለባችሁ። ይሄ የሚጠቀማቸው ካፓሲተሮች በጣም ትልቅ ካፓሲተሮች ነው፣ ስቶር ያደርጋሉ። እንደዚህ ፓወር ሰጣችሁት ከነበረ ሁልጊዜም ሴፍቲ ይቀድማል ከሁሉም በፊት ማለት ነው። ከዛ በኋላ ያለው ነገር በጣም ቀላል ነው የሚሆነው። እሺ እንደዚህ ዙሪያውን ከፈታን በኋላ የሚጠበቅብን የአምፕሊፋየር ላይ ቤዚክ የሆነ የሜንቴናንስ ስኪሉ ካላችሁ ጥገናው ቀላል ነው የሚሆነው። ስለዚህ ምን እናደርጋለን ማለት ነው? ዙሪያውን ፈትቼዋለሁ። ቀስ አድርጌ እንደዚህ ብድግ አነሳውና ገመድ እንዳይበጠስባችሁ ጥንቃቄ ይፈልጋል። እሺ እንደዚህ ከገደብኩ በኋላ ላስጠጋውና ገመድ እንዳይቆረጥ ውስጥ ላይም እንዳይወድቅባችሁ ጥንቃቄ ይፈልጋል። እንደምታዩት ከዚህ ሳይድ ብንጀምር ይሄ ምን አለ ማለት ነው? እዚህ ሳይድ ላይ ኦን ኦፍ ስዊች ነው ያለው። ይሄ የፓወር ፕለግ ነው። ይሄ ኦን ኦፍ ስዊች ነው። ደብል ፖል ደብል ስሎ ስዊች ነው። ወይንም ደግሞ የገባለትን ሁለት ላይን ሁለቱ የአውትፑት ነው ወደ ትራንስፎርመሩ የሚሄደው ማለት ነው። የገባለት ሁለቱም ኢንፑት ሁለት አውትፑት ይኖረዋል ማለት ነው። ፌዙና ኒውትራሉን የሚያቋርጠው ሁለቱም የሚያቋርጠው አንዳንድ ስዊቾች ሲንግል ፖል ሲንግል ስሎ ስዊች ከሆነ አንዱን ላይን ብቻ ያቋርጣል። ይሄ ግን ሁለቱም ነው የሚያቋርጠው ማለት ነው። አሪፍ ነው። ኤኒዌይስ አሁን ከስዊች ጋር ተጠያቂ አናደርግም፣ ምክንያቱም ኦን ስናረጋው የኦን ኦፍ ስዊቹ ተርኒንግ ላይት እየበራ ነው ያለ። ያ ማለት ምንድነው? ፓወር እየገባ መሆኑን ያሳየኛል ማለት ነው። ስለዚህ ይሄ ትራንስፎርመር እንደምታዩት ማለት ነው። ትራንስፎርመሩን ይሄ መስጠት በጣም ብዙ አውትፑት ያለው ነው። ጂፓስ የአምፕሊፋየር ሞንተር ወንድም ደግሞ የሚክሰር ትራንስፎርመሮች ኢንፑታቸው ኮይሉ ምንድነው የሚሰጠን? ምን ይሰጠናል ማለት ነው? ሎ ሬዚስታንስ ነው። የትራንስፎርመር ስራው ምንድነው ማለት ነው? ቮልቴጅን ስቴፕ አፕ ኦር ስቴፕ ዳውን ማድረግ ነው ዊዛውት ቼንጂንግ ፍሪኩዌንሲ። ስለዚህ ይህን ስናደርግ ግን የፕራይሜሪ ዋይንዲንጉ ከሰከንዳሪው ዋይንዲንግ ከበለጠ ወይም ደግሞ ነምበር ኦፍ ተርን በመልቲሜተር ቸክ ስታደርጉት ሪዲንግ ነው የሚሰጣችሁ ብዙ ጊዜ ስቴፕ ዳውን ትራንስፎርመሮች ማለት ነው። ምክንያቱም ነምበር ኦፍ ተርን ብዙ ስለሆነ ማለት ነው። ሰከንዳሪ ደግሞ ሎው ነምበር ኦፍ ተርን ስለሆነ ኮንቲኒቲ ይሰጠናል በመልቲሜተር ቸክ ስናደርግ። እዚህ ጋር ግን በተለየ መንገድ የፕራይሜሪውን ኮንቲኒቲ ይሰጣል፣ የሰከንዳሪውን ኮንቲኒቲ ይሰጣል። ኤኒዌይስ ግን ያነ ኮንቲኒቲ እየሰጠ ቫልዩን ታዩታላችሁ። የሪዲንግ ቫልዩ ይህ ትንሽ ከፍ ይላል ከሰከንዳሪው ማለት ነው። ስለዚህ ይሄ ትራንስፎርመር ምንድነው የሚያደርግልን ማለት ነው? እዚህ ጋር ብዙ አውትፑቶች አሉት ማለት ነው። ስለዚህ ሁሉም አውትፑቶች አንድ አይደሉም ማለት ነው። እዚህ ጋር የቀዩ ቫልዩ ኖርማል ቀይ ማለት ነው። ይሄ የብራውን ቫልዩ የተለያየ ቫልዩ ያላቸው ማለት ነው። ኤኒዌይስ ግን ፓወር ኦን እናደርግና እያንዳንዱን አውትፑት እንለካለን ማለት ነው። ምን ማለት ፈልጌ ነው? ጸጥ ብሎባችሁ ሲመጣ የመጀመሪያ ቸክ የምታደርጉት ትራንስፎርመር ነው። ከስዊቹ እስከ ትራንስፎርመሩ ድረስ ያለው ላይን ቸክ እናደርጋለን ማለት ነው። እዚህ ጋር መልቲሜትር እንደዚህ ላስቀምጥና ኮንቲኒቲ ላይ አድርጌ ምን መስጠት መቻል አለበት? ኮንቲኒቲ መስጠት አለበት። እንደዚህ በመለካበት ሰዓት ያው ያ ማለት ምንድነው? የፕራይሜሪ ዋይንዲንጉ ደህና ነው ማለት ነው። ትራንስፎርመር ብዙ ጊዜ የሚሸውደው ምንድነው? ብልሽቱን ስናውቀው ፊውዝ ተቃጥሎ ስናገኝ ትራንስፎርመር ችግር ሊኖርበት እንደሚችል ማወቅ መቻል አለበት። ምክንያቱም ፊውዝ ያለ ምክንያት ስለማይቃጠል ማለት ነው። ትራንስፎርመሩ እየመለሰ ያቃጥልባቸዋል። በዛን ሰዓት ትራንስፎርመር መቀየር ነው የሚኖርባችሁ ማለት ነው።
ችግሩን ለመረዳት ብዙ አትቸገሩ። ኤኒዌይስ ግን ሰከንደሪም ቼክ ብናረጋውን ኮንቲኒቲን የሚሰጠን ማለት ነው። እዚህ ጋር መጥቼ እንደዚህ ኮንቲኒቲ ላይ ነው ያለው። ይሄ እንደዚህ ነምበር ኦፍ ተርኑ ሉፑ ዝግ እስከሆነ ድረስ ኮንቲኒቲ ይሰጠኛል። ከኒውትራልም ቢሆን ምክንያቱም ሎ ቫልዩ ስለሆነ ያለው ይሰጠኛል። እናንተ ማወቅ የሚጠበቅባቸው አውትፑት ቮልቴጅ ይሆናል ማለት ነው። እዚህ ቦርዱ እንደምታዩት ማለት ነው ሬክቲፊኬሽን የሚካሄድበት ነው ወይም ደግሞ ኤሲ ቱ ዲሲ የሚካሄድበት ማለት ነው። እዚህ ጋር የሚገባው ቮልቴጅ ቀጥታ የት ጋር የሚሄደው ማለት ነው። እዚህ ጋር ምን ያለ ብሪጅ ዳዮድ ያለ ማለት ነው። ይሄ ብሪጅ ዳዮድ ስራው ምንድነው? ኤሲን ወደ ዲሲ መቀየር ነው። ኤሲ ወደ ዲሲ ከተቀየረ በኋላ ምን ይላል ማለት ነው። እነዚህ ካፓሲተሮች ደግሞ ፊልተር እያደረጉ ወደ ቀጣዩ ይልካሉ ማለት ነው። እንደምታዩት ኦዲዮ አምፕሊፋየር በመሆኑ ምክንያት እዚህ ጋር የምናየው ማለት ነው ታያቸዋል። የተጠቀመው ካፓሲተር ትልልቅ ካፓሲተሮች ናቸው። ስለዚህ እነዚህ ችግር ካለባቸው የድምጽ መቆራረጥ የሚል ድምጽ ምናምን የሚመጣ ከሆነ እዚህ ጋር የተያያዘ ሊሆን እንደሚችል ታሳቢ በማድረግ ካፓሲተሮች ያብጣሉ ማለት ነው። እዚህ ጋር ለምሳሌ አሁን እንደምናየው ማለት ነው ካፓሲተሮች ደህና ናቸው። ስለዚህ ችግር ካለ ካፓሲተሮችን በዛ መንገድ ቼክ ማድረግ ያስፈልጋል ማለት ነው። እሺ አሁን በደንብ እናወራበት ሰዓት ነው። ከዚህ በኋላ የምናወራው በጣም ዲቴል ማወቅ የሚጠበቅባችሁም ከዚህ በኋላ ያለው ነው ማለት ነው። እንደምታዩት ከዚህ ከሰከንዳሪ በኋላ ወደ የት ነው የሚገባው ማለት ነው? ወደ ድራይቨር ሴክሽን ነው የሚገባው ማለት ነው። ያያችሁት ነው። ወደ ድራይቨር ሴክሽን ነው የሚገባው ከፓወር ሰፕላይ። ይሄ በሙሉ ፓወር ነው ማለት ነው። ሁለት ሴክሽን ነው ያለው ብያቸዋለሁ፣ ወይም ደግሞ ሁለት ቻናል ነው ያለው። እዚህ ጋር እንደምናየው ይሄ አንድ ቻናል ነው፣ ወይም ደግሞ እዚህ ድረስ ማለት ነው። ይሄ አንድ ቻናል ነው፣ ይሄ አንድ ቻናል ነው ማለት ነው። ይሄ እንደዚህ ድረስ ማለት ነው። ሀፍ ብታዩት ይሄኛው አንድ ቻናል ነው፣ ይሄኛው አንድ ቻናል ነው፣ ወይም ደግሞ የራይት የሌፍት ቅድም እንዳልኳችሁ ሁሉ ማለት ነው። ስለዚህ ቼክ ስናደርግ በዛ መንገድ ነው። ምናልባትም እንኳን ሁለቱን ማስተካከል ባችሉ አትሊስት አንዱን አስተካክላችሁ ጊዜ መፍትሄ መስጠት ያስፈልጋል ማለት ነው። ስለዚህ ነው የማደርገው ይሄንን ነው። እዚህ ጋር ገብቶልኛል ድራይቨር ሴክሽን ላይ። ከዚህ በኋላ ያሉት አይሲዎች እንደምታዩቸው ማለት ነው። እዚህ ጋር የተቀመጡት አይሲዎች እንደየ አምፕሊፋየሩ ይለያያል። አንዳንዶቹ የቢጄቲ ፋሚሊ ትራንዚስተሮችን ይጠቀማሉ። እዚህ ጋር ደግሞ ሞስፌቶች ናቸው ማለት ነው። ሞስፌቶች ናቸው። እያንዳንዱን አይሲ እናያለን ማለት ነው። እዚህ ድራይቨር ሴክሽን ላይ የሚጠቀማቸው እነዚህ አይሲዎች አሉ ማለት ነው። ሊኒየር የሆኑ የቮልቴጅ አምፕሊፋየር ትራንዚስተሮች ናቸው፣ ቮልቴጅን ብቻ ማለት ነው። ስለዚህ እናያለን እያንዳንዱን እየፈታን ማለት ነው። ተከታተሉ፣ ታተርፉበታላችሁ። ነገር ግን በብልሽት ደረጃ እንደዚህ ቪዥዋላይዝ ስናደርግ እንዳልኳችሁ ማለት ነው። እዚህ ጋር እንደዚህ ዙም አድርጌ ባሳያችሁ ብልሽቱን ስታዩት ከላይ ራሱ ማለት ነው የድራይቨር ሴክሽን ላይ ታያችኋል። እነዚህ ሬጅስተሮች እንዴት እንደነደዱ እዚህ ጋር እዩት። ስንፈታ ደግሞ እናያለን ማለት ነው። እዚህ ጋር እዩት ሬጅስተሮቹ እንዴት እንደነደዱ ማለት ነው። ፈተን ግን እያንዳንዱን እናያለን ማለት ነው። እዚህ ላይ ግን እንደምናየው ሬጅስተሮች ዳዮዶቹ ተቃጥለዋል ማለት ነው። ምን አይነት ሬጅስተር ነው የተቃጠለው በቫልዩ ደረጃ ማለት ነው። ትራንዚስተሮች ምን አይነት ትራንዚስተሮች ናቸው? እዚህ ጋር የሚጠቀማቸው አብዛኞቹ ሲግናል ወይም ደግሞ ኖርማል ሲግናል አምፕሊፊኬሽን ትራንዚስተሮች ናቸው። እዚህ ጋር የሚጠቀምባቸው የድራይቨር ሴክሽን ቮልቴጅ ድራይቭ የሚደረግበት ሴክሽን ነው ማለት ነው። እነዚህ አራቱ ትራንዚስተሮች ወይም ደግሞ እያንዳንዱ ቻናል ሁለት ትልልቅ ትራንዚስተሮች ይጠቀማል። እነዚህ ትራንዚስተሮች ይጠቀማል። ስራቸው ምን እንደሆነ ከነ ፓርት ነምበራቸው እናያለን ማለት ነው ዙም እያደረገ። እሺ የእንግዲህ አምፕሊፋየር ድራይቨር ሴክሽኗን እናያት። ቅድም እንዳልኳችሁ ማለት ነው እዚህ ቦርዷ ላይ የሚገኙ ናቸው። ለምሳሌ ኤምጂ 350 የሚል ትራንዚስተር የፒኤንፒ ሚዲየም ቫልዩ ያለው የትራንዚስተር ነው ማለት ነው። ፓወር ትራንዚስተር ነው ይመስላል። እዚህ ጋር ለምሳሌ አንድ ትራንዚስተር ቲኤን 5551 ኦኬ። ይሄም ኖርማል ሲግናል አምፕሊፋየር ናቸው ማለት ነው። የትኛውም ኦዲዮ አምፕሊፋየር ላይ ሚክሰር ላይ የሚሆን ጂፓስ ላይ የምናገኛቸው ናቸው። በደንብ ካያቸዋቸው ማለት ነው ሲግናል አምፕሊፋየር ናቸው። ቲኤን 5551 5550 5594 የሚባሉ እነዚህ ትራንዚስተሮች ቀላል አይደሉም የሚሰሩ ስራ። እዚህ ጋር ኢንካፓሲተር እያያችሁት ነው። የካፓሲተር እንዴት እንዳበጠ በደንብ ማስተዋል ካልቻላችሁ ትሸወዳላችሁ ማለት ነው። ስለዚህ በደንብ ማየት አለባችሁ። አብጧል ካፓሲተሩ እንደምታዩት ማለት ነው። ስለዚህ እዚህ ጋር እንደምታዩት ማለት ነው እንደዚህ ያሳየናል ማለት ነው። እዚህ አካባቢ ያሉትም ዚነር ዳዮዶች ሾርት አድርገዋል። ሁለቱ ዚነር ዳዮዶች እነዚህ ዚነር ዳዮዶች ማለት ነው ቸክ እያረኳቸው ነበር። ስለዚህ በደንብ ማየት አለባችሁ። እዚህ ጋር ይሄን ዳዮድ እዩት እንዴት እንደተቃጠለ። ሬጂስተሩ ሲጀመር ከለሩ ራሱ ማወቅ በማንችልበት ደረጃ ነው የተቃጠለው። በደንብ ማየት አለባችሁ። ምናልባት ሰሚ ኮንዳክተሮች ኤምፒኤስ ኤ56 ኤምፒኤንፒ ትራንዚስተር ነው። ቅድም ሃይላይት ወይም ደግሞ በኦፍ ባራል ነገራችሁ ሞከር ያለው ማለት ነው። ኤምጂኢ 340 ኤምጂኢ 340 ኤምጂኢ 350 እነዚህ ምንድናቸው? ፒኤንፒ ትራንዚስተሮች ናቸው። ሚዲየም ቫልዩ ስዊቺንግ አፕሊኬሽን ናቸው ወይም ደግሞ አምፕሊፋየር ናቸው ብያቸዋለሁ ማለት ነው። በደንብ
ማየት አለባችሁ። በደንብ ካላያችሁ ትሸወዳላችሁ ማለት ነው። ምክንያቱም በተለይ ሬጂስተር ላይ ማለት ነው ቫልዩም በደንብ አይታችሁ የማትገጥሙ ከሆነ አምፕሊፋየር ላይ ትልቅ ዋጋ አለው ሬጂስተር ማለት ነው። ኢኩቫለንቱ ትንሽ ዝቅ ለምሳሌ አሁን 1 ሜጋ ኦም ለሚጠቀም ቦርድ 500 ኬ ብትጠቀሙ ትልቅ ጉዳት አለው፣ ከፍ እንዲል ጉዳት አለው። ስለዚህ ሬጂስተር ላይ እጅግ በጣም ጥንቃቄ ማድረግ መቻል አለባችሁ ማለት ነው። አዩት ትራንዚስተር ራሱ እንዴት እንደተፈለጠ ማለት ነው። በደንብ እዚህ አካባቢ ያሉ በሙሉ ጋይቷል፣ ብዙ ስራን ይፈልጋል ማለት ነው። ስለዚህ ድራይቨር ሴክሽን ብዙ ኮምፖነንቶች የተጎዱበት እንደሆነ እያሳየን ያለ ማለት ነው። በጥንቃቄ ማየት አለባችሁ። ለምሳሌ እዚህ ጋር ሬጂስተር ብታዩት ያያችሁት እንዴት እንደሚሸውዳችሁ ብራውን፣ ግሪን፣ ሬድ ከለር ነው የሚመስል ስታት ከይዘቱን አልቀየረም። ነገር ግን እዚህ መሀል ላይ እንዴት እንደጨሰ እዩት። አሁን ደህና ነው ብላችሁ በርቀት አይታችሁ እና በማይክሮስኮፕ እያየው ስለሆነ ነው አድካሚ ነው የሚሆነው የሬጂስተር ብልሽት። ስለዚህ በደንብ ጊዜ ወስዳችሁ በአስተውሎት መስራት መቻል አለባችሁ ማለት ነው። አይኖይስ ግን በጥንቃቄ እነዚህን ኮምፖነንትስ ለቁመን ችግራቸውን ከለየን በኋላ እንቀይርና መጨረሻ ላይ ደግሞ ገጥመን እናያለን ማለት ነው። እንደዚህ አርገን በምናይበት ሰዓት እንደምታያቸው ሬጂስተሮች እና አይሲዎች ናቸው ያሉት። እነዚህ ሃይ ስዊቺንግ ከዚህ ከመጣ በኋላ ቀጥታ የት ጋር ነው የሚያርፈው ማለት ነው። በሬጂስተሮች እያለፈ የት ጋር ነው የሚገባው? እነዚህ አይሲዎች ጋር ነው የሚገባው ማለት ነው። እንደምታያቸው ማለት ነው። ብዙ ጊዜ በተለምዶ ቾክ ሬጂስተር እያለን እንጠራቸዋለን፣ ግን ትክክለኛ ስማቸው ዋየር ዋውንድ ሬጂስተር ናቸው። ውስጣቸው ላይ እንደምታዩት ማለት ነው እንደተጠመጠመ ዋየር የመሰለ ነገር ነው ያለው። እንደዚህ ያያችሁት ነው። ከልጭ ባሳያችሁ ማለት ነው ታያችኋል። የተጠመጠመ ብረት ነው ያለው። ስለዚህ ዋየር ዋውንድ ሬጂስተር ይባላሉ፣ ወይም ደግሞ ኢሚተር ሬጂስተር ይባላሉ። ከረንት ሴንስ ናቸው፣ ወይም ደግሞ ከረንቱን ፕሮቴክት የሚያደርጉት ማለት ነው። የሞስፌቶቹ ጋር የሚገጠመው ምናቸው ላይ መሰላችሁ? ኢሚተር ሳይድ ላይ ነው። ኢሚተር ሳይድ ወይም ደግሞ ሶርስ ሳይድ ማለት ነው። ሞስፌት ስንመጣ ቤዝ ኮሌክተር እንደ ቢጄቲ ቤዝ ኮሌክተር ኢሚተር አንልም። ምንድነው የምንለው ማለት ነው? ድሬን፣ ጌት እና ሶርስ ብለን ነው የምንጠራው ማለት ነው። ሶርሱ ምንድነው ማለት ነው? ላይክ እንደ ኢሚተሩ ማለት ነው። ስለዚህ ሶርሱ ሳይድ ነው ምን የሚሆኑት እነዚህ ሬጂስተሮች የሚቀመጡት ማለት ነው። ዋየር ዋውንድ ሬጂስተሮች ናቸው። ቫልዩአቸው ደግሞ ሎው ሬዚስታንስ ቫልዩ ያላቸው ናቸው፣ ኮንቲኒቲ የሚሰጡ። ስለዚህ ምን እናደርጋለን ማለት ነው? ሬጂስተሮች በሙሉ ኮንቲኒቲ መስጠት መቻል አለባቸው። እንደዚህ ኮንቲኒቲ ላይ አድርጌ በመለካበት ሰዓት እያያችሁት ነው፣ ኦፕን ነው። ይህ ኮንቲኒቲ ይሰጣል። ቢሆንም ግን ተሰንጥቋል። ይራሱ ይሄ ኦፕን ነው፣ ሲጀመር ኦፕን አድርጓል። ቫልዩ ከፍተኛ ቢሆን ትክክል ነው ላይሰጠን ይችላል። ነገር ግን ሎ ቫልዩ ናቸው ብያቸዋለሁ። ሁሉም ምን መስጠት አለባቸው? ኮንቲኒቲ። ይሄው እሺ፣ ኦፕን ያደረጉ ናቸው ኮንቲኒቲ መስጠት የነበረባቸው። ኤኒዌይስ ግን እያንዳንዱን እየፈታን እናያለን ማለት ነው። ሬጂስተሮች በሙሉ መቀየር ያለባቸው ናቸው። ሲቀጥል የት ጋር እመጣለሁ? አሁንም አይሲዎቹ እንዳያችኋቸው ማለት ነው። አንዱ ሞስፌት ሾርት አደረገ ማለት ሌሎችም ኮንቲኒቲ ሊሰጡ ይችላሉ። በሙሉ እየሰጡ ነው ያሉት። ነገር ግን በሙሉ ሾርት ሊያደርግ ኮንቲኒቲ ሊሰጥ ይችላል። ስለዚህ የግድ ማድረግ አለብን ማለት ነው፣ ዲስሶልደር ማድረግ አለብን። ከቦርዱ ላይ ዲስሶልደር አድርገን ነው እያንዳንዱ ነገር ምን ያህል አይሲ ታረፈው ወይም ደግሞ ሁሉም ሾርት አድርጓል ወይ የሚለው የምናረጋግጠው ማለት ነው። እያንዳንዱ ነገሩን እያነሳን ቼክ እናደርጋለን ማለት ነው። አይሲዎቹ እዚህ ሞስፌት አይሲዎች ላይ አንድ አይሲ ሾርት ካደረገ የሌሎችንም እንዲያነቡ ምክንያት ይሆናል። እሺ፣ እንደዚህ ከቦርዱ ካነሳው በኋላ ተነክቶ የማያውቅ ስለሆነ ነው እንደዚህ እምቢ ስላችሁ ሊድ መጠቀም ይኖርባቸዋል። ምክንያቱም ቦርዱ ጋር ያለው ኤክስፓየር ያደረገ ሊሆን ስለሚችል ሊዱ። ስለዚህ አዲስ ሊድ በመጠቀም እናደርገዋለን ማለት ነው።
ሞስፌት እንደምታዩት ፎርዋርድ ስናደርግ አንድ ሳይድ ብቻ ነው መስጠት ማንበብ ያለበት፣ ወይንም ደግሞ ድሬኑ ከሶርሱ ብቻ። ከዛ ውጭ ያለው ኦፕን ነው የሚሆነው። በመልቲሜትር ኮንቲኒቲ ላይ አድርጌ እንደዚህ በመለካበት ሰዓት እዚህ ጋር እንደዚህ ለምሳሌ ኢሚተሩ ላይ ይዤ እንደዚህ ድሬኑ ላይ ያያችሁት ነው። እዚህ ጋር ግን ስመጣ አይሲዩ ላይ ሾርት ነው ያነበበው ማለት ነው። ኮንቲኒቲ ባደርግላችሁ ሾርት ነው ያደረገው አይሲዩ። እሺ በሚገርም ሁኔታ ይገርማል። አራቱም የአንድ ቻናል በሙሉ ሾርት ነው ያደረገ ማለት ነው። አሁን ደግሞ በዚህኛው ሳይድ ያለውን እናያለን ማለት ነው። እስኪ እንቀጥል እስከ መጨረሻው። አጠቃቀማችሁን ጄኔሬተሩ ተነስቶ ከተረጋጋ በኋላ ስቴብል የሆነ ፓወር ወልዲ ጄኔሬት ማድረግ ከጀመረ በኋላ ቢሆን ጥሩ ነው። ምክንያቱም ሚክሰሩን ሰክተህ ጄኔሬተር ብታስነሳ ይቃጠላል። ስታርቲንግ ከረንቱ ከፍተኛ ስለሚሆን ፕሊዝ አሁን ቢሆን መክራችሁ በዛ መንገድ። ኤኒዌይስ ግን እንቀጥል። ምንም አልተረፍንም። አሁን እንደምታዩት ማለት ነው ሶስቱም ሾርት አድርጓል። ሙሉ በሙሉ ማለት ነው። ይሄኛው ቻናልም ይሄኛውም ቻናል ሁለቱም ቻናል ሞስፌቶቹ ፓወር አይሲዎቹ በሙሉ ነው ፊል ያደረጉት። ለዛ ነው ሬዚስተሮች እንደዚህ በርን ያደረጉት ማለት ነው። ስለዚህ አሁን ሙሉ በሙሉ ቀይረን ደግሞ ያለውን ነገር እናያለን ማለት ነው። እንደምታዩት አይሲዎችን አምጥቻለሁ። እነዚህ ናቸው አይሲዎቹ አርኤፍ ፒ 9240 እና 240 ነው ሞዴላቸው ማለት ነው። ያው አራት ባንዱ ሳይድ እዚህ ጋር እንደምናየው አርኤፍፒ 9240 አርኤፍፒ 240 ልዩነታቸው የከረንት ነው እንደምታዩት ማለት ነው። እዚህ ጋር ሁለቱ 9240 ነው፣ ሁለቱ ደግሞ 240 ናቸው። ልዩነታቸው ከረንት ነው እንጂ ሁለቱም የሃይ ስዊቺንግ ሞስፌቶች ናቸው ማለት ነው፣ ትራንዚስተሮች ናቸው። ስለዚህ እንቀይራለን ማለት ነው። ብንለካ ምንድነው ማንበብ ያለበት? እንደዚህ በማነብልበት ሰዓት ምንም አይሰጠኝም፣ እንደዚህም አይሰጠኝም። ነገር ግን ሶርስቱ ድሬን ነው ፎርዋርድ የሚሆነው። እንደዚህ በመለካበት ሰዓት አሁን ስንት ያነብልኛል ማለት ነው? ይሄው 481 ያነባል ማለት ነው። 481 ሪቨርስ አድርገው ኦፕን ነው የሚሆነው። ኦፕን። ስለዚህ አንድ ሳይድ ብቻ ነው ሪዲንግ የሚሰጠው ማለት ነው። ሁለቱም የትራንዚስተር አይነቶች በዚህ መንገድ ትለካላችሁ ማለት ነው። እሺ ቤተሰብ እንግዲህ እንደዚህ አድርገን ድራይቨር ሴክሽኑን በሙሉ እንደምታዩት ይሄ የነደደ ነበር። እያንዳንዱን ያልቀየር ነው የለም። እዚህ አካባቢ ብዙ ነገር ነው ተቃጥሎ የነበረው እንዳያችሁት ማለት ነው። ታያችሁ የተቃጠለበት ቦታው ራሱ በኢኩቫለንት አንድ በአንድ በጥንቃቄ አንስተናል ማለት ነው። ከታች ያለውም እንደዚህ ሞስፌቶችንም እንደዚህ ያያችኋቸው ነው። እነዚህ በሙሉ የተቀየሩ አዲስ ናቸው። እነዚህ ዋየር ዋውንድ ሬጂስተሮችንም እንደዚሁ በኢኩቫለንት ቀይራለና ማለት ነው። የተቀየረው ይሄን ይመስላል። በርን ያደረገ ዋየር ዋውንድ ሬጂስተር፣ ሬጉሌተር፣ ዝነር ዳዮድ እንዲሁም ሞስፌቶቹ በሙሉ የተቀየሩ ናቸው ማለት ነው። እስኪ እንግዲህ ድራይቨሯን ደግሞ አሁን ወደ ቦታ እንመልስና ገጥመን ያለውን መጨረሻውን ቫልዩ እናያለን ማለት ነው። ተከታተሉ እሺ። ማድረግ ይኖርባችኋል ማለት ነው። እንደዚህ ግራውንድ ትይዙና ግራውንድ ያለበት ቦታ ላይ ካሱ በኋላ እሺ፣ ከዛ በኋላ እያንዳንዱ መስመር ማየት አለባችሁ። ምክንያቱም ግራውንድ አድርጎ ተነካክቶ ብታድርጉት መልሶ ስለሚያቃጥልባችሁ ድካም ይሆንባችኋል። እሺ፣ እና ጥንቃቄ ሁልጊዜም ይበጃል። ታንኪዩ። እሺ፣ እነዚህን ደግሞ ሶልደሪንግ ጋር እናመጣና በቦታቸው እንመልሳለን ማለት ነው።
ፋይናሊ ድራይቨሯን ወደ ቦታው እንመልሳለን ማለት ነው። እሺ አንድ ባንድ መለስን ያለ ነው። ቼክ እናደርጋለን ማለት ነው። እያያችሁት ነው። ሾርት ሲያነብ የነበረው አሁን ኖርማል ነው እያነበበልኝ ያለው። እሺ እሺ በጣም አሪፍ። እሺ አሁን ኖርማሊ እንደተስተካከለ ተስፋ አደርጋለሁ ማለት ነው። አሁን ደግሞ ድራይቨር ሴክሽኗን ሙሉዋን ገጥማትና ያለውን ውጤት አብረን እናያለን ማለት ነው። ፋይናሊ ቼክ ማድረግ የሚጠበቅብን። እሺ ጨርሰናል። አሁን እንገጥምና መጨረሻ ላይ ያለውን ውጤት ደግሞ አውረን እናያለን ማለት ነው። እሺ በጣም አሪፍ። ቻክ እናደርጋለን ማለት ነው። እዚህ ጋር እንመጣና እንደዚህ ፓወር እንሰካለን። እሺ ኖርማሊ ኦን ነው። ኦን ነው፣ ችግር የለበትም። እንደነገርኳችሁ ምንድነው የነበረው ሲግናል ነው ማያደርግ የነበረው ማይክ ሲሰካበት እየሰራ አልነበረም። እያያችሁት ነው። አሁን ኖርማል ፓወሩ እንዴት እንድትል እያለ እንደሆነ እዩት። በደንብ እየሰራ መሆኑን ማለት ነው። ስለዚህ እዚህ ጋር መጥቻው ማይኩን ሰካና ቼክ እናደርጋለን ማለት ነው። የማይኩ አውቶ ኦን ነው። ይኸው እየሰራ ነው። አሁን ሞንታሮ ቢሰካ በደንብ ይሰራል ማለት ነው። ሙዚቃም እያጫወተ መሆኑን ያው በደንብ ትሪግ እያደረገ ነው ያለው ወይም እየሰራ ነው ማለት ነው። ስለዚህ ቴፕም ኢንፑት እናስገባለትና እሺ ያው ሲያጫውት እየተጫወተ ነው ያለው ማለት ነው። ስቶፕ ሳደርገው ኖርማሊ ሰራ ነው ማለት ነው። አደረግነው። በጣም አመሰግናለሁ። በቀጣይ በሌላ ፕሮግራም እንገናኛለን።
ቴንኪው